لا ما نجلس اسمعش. شوفي هنا يا 19 1929 تي شيرت. انا عايزه ما بشوف شوف ما يشوف انا يشوف فقرات بس شوف بنتي انت هاي اصبري نشوف. لا في سوق هنا زارة برا يا بنتي. خليني نشوفهم وين يروحوا، لازم نشوفهم. اوكي كم صورة يعني بس 3 صورة بتجيب جنة ايه بس عشان مو الحين دار شو ايه وين هذه؟ لا في مول ثاني نروح مول ثاني. عندي فلوس انا اشتري. ليش ما تشتري جنة يجوز معها 500 جنة معها. كيف يعني؟ اي فلوس بس 500 قلت ما هي ቀርቻለሁ ማለት ነው። ብቻ መጽሐፍ ምናምን አይሸጥበት አካባቢ የነበረ እዛ ሀገር ሰላም አስከባሪዎች አሉ። ስቀርጽ ዝም ብዬ ነበር እዛ ማለት ነው። ያስቸግራል። ብዙ አይነት መጽሐፎች አሉ ሲነግሩኝ እዛ ስሄድ ማለት ነው። ነገር ግን የአንዳንድ ቦታዎች ሄድኩ የሚገርሙ መጽሐፎች ነበሩ። የሚያነባቸው የለም። አንደኛ ደግሞ የተማርኩት በመስኮት እንግሊዝኛ ነው። በጣም ደስ የሚሉ መጽሐፎች አሉ። ብዙ ነገር የሚያስተምሩ መጽሐፎች አሉ። የማንበብ የሚገኝ ማለት ነው። እዛ ቦታ ላይ የሌለ የለም። ያው እንግዲህ ከአንዳንድ ከሃይማኖት እንትኖች በስተቀር የሚልሽ ቁርአን አለ። ሌሎች ደግሞ ፈልግልኝ ያሉ የነበሩ እሱ ማግኘት ነበረ። እዛ አካባቢ መፈለጋቸው ትንሽ ያስፈራ ነበር። ልጅቷም ደግሞ ሄደችው። እሱ ደግሞ እንሂድ እያለች በጣም ፈርታ ነበረ። እንሂድ እያለች አስቸገረችኝና ወጣሁኝ ማለት ነው። የተባሉትንም ሳልገዛ በደንብ ሳልፈልገው ወጣሁ ማለት ነው። እንደገና ደግሞ ላፕቶፖች ውድ ናቸው እንጂ ወይኔ ወጥተዋቸው እነዚህ ኮምፒውተሮች ፊታኒ ያለበት ነገር የለም። በጣም አሪፍ ነው። እዛ እንትን ላፕቶፕ ምናምን ቦታ አላስቀርጸናል።
እምቢ ያሉ ማለት ነው። هذه لا انجليزي هذه your brain on stress maybe هذا موقع anti stress صفي one of the expert of እዛ the ቦታ ላይ ደግሞ interviews while the research in this book is ተጫውታችሁ Dr. Alvin ካሸነፋችሁ ማለት ነው physician. እነሱ የሚሉትን This is good, ሰዓት Joe. ተጫውታችሁ ካሸነፋችሁ ስልክ Let them ቆንጆ theory አይፎን አለ፣ ቆንጆ ቆንጆ ላፕቶፖች አሉ። متى تقرأ يا هذه تعالي መውሰድ بس ትችላላችሁ። ተጫውቶ ያሸነፈ ማለት ነው። እነዛ ቦታ ገብተን ነበረ። ነገር ግን እዛ ቦታ ላይ ቁጭ ብለው ሲጫወቱ የነበሩ ልጆች አንድም ያሸነፈ የለም። እነሱ በሰጧቸው መንገድ ሲጫወቱ ያሸነፈ የለም። if you ጥለውት እየወጡ ነበረ ማለት ነው። እና your stress you are stressing they have book ብላ ነበር ጨዋታውን። ነገር ግን አልተሳካላትም። ሰው ጀምራ ነው የተወችው። እዛ ቦታ ላይ ግን ብቀርጸው በጣም ደስ ይል ነበረ። በጣም ደስ ይላል። ፉክክር ስላለ የሁለት ፉክክር ስላለ ይህን ወስዳለሁ ይህን ወስዳለሁ እያሉ ጨዋታቸው ፉክክር ላይ ስለነበረ በጣም ደስ ይላል። ነገር ግን መቀረጽ አልቻለም። ያው ሙዚቃም አለ አስቸጋሪ የሆነብን ለቀረጸው ማለት ነው። በሌላ ጊዜ እንግዲህ ከተመቸን ነገ ደግሞ እንሄዳለን። ነገ እዛ ቦታ ሳይሆን ደግሞ ሌላ ቦታ ነው እንሄዳለን ብላለች። እዛ ቦታ ሲሄድ ደግሞ የሚመቸኝ ከሆነ እንደዚህ ቪዲዮ እየቀረጽን እንልካለን። ላይቭ ላይ ያው በብዛት ሰዎቹ መቀመጥ አልቻሉ። ላይቭ ላይ ስንቀመጥ ሰዎቹ አለን እያሉ የሚወጡ ሰዎች ሆኑብንና አስቸገሩን። እንግዲህ አንዳንድ ታማኝ ብቻ ናቸው ማግኘት የቻል ነው ማለት ነው። ታማኝ በቃ አለን ብለው በስራ ቁጭ ብለው አለን የሚሉ ልጆች አንዳንድ ታማኞች ብቻ ነው እንጂ ያገኘ ነው። ሌላ በቃ አለን ብለው እየወጡ ስለሆነ እኛ ለዛ ላይ ቪውን እኛ ማግኘት አልቻልንም። እነሱ አለን ብለው ብዙ ቦታ ስለሚዞሩ ሰው ይበዛላቸዋል እና ቪው ደህና ይቆጥራል ማለት ነው። እኛ ደግሞ በሀቁ ሰርተን ሀቅ ይዘን ቁጭ ብለን 30 ደቂቃ ሞልተን ስለምንወጣ ለእኛ አስቸጋሪ ሆነ። እነሱ ናቸው የሚጠቀሙት፣ ዘዋሪዎቹ ናቸው የሚጠቀሙት። እኛ እየተጠቀሙት እና እንደዚህ አንዳንድ ቪዲዮዎችን እየሰራን መልቀቅ ይሻላል እንጂ የማንንም ቤት አሟሟቂ ሆነን እኛ እንደው እየቀራን ነው ማለት ነው። በእውነት እና በታማኝነቱ የሚሰራ ሰው ጠፋ ማለት ነው። ይህ ነገር ደግሞ ያዘልቅት የለው አያዘልቅም፣ ችግር ነው። በእውነቱ ብንሰራና እስ በራሳችን ተገዳድፈን ብናድግ ደህና ነበር ማለት ነው። ነገር ግን ሌባ የበዛበት ነገር ትርፍ የለው፣ ጉዳት ነው እና የነሱ ቤት አሟሟቂ ከምንሆን አንዳንድ ቪዲዮ እየሰራን እንደዚህ አኪድ ዘመዶች አንዳንድ እንደዚህ ምርጥ ጓደኞች ስላሉ እነሱ ጓደኞቻችን እንደዚህ ያውልናል። ኃላፊ አግዳሚው ምንድነው የተለቀቀው እያሉ እንደዚህ ያውልናል እንጂ አለዛ የምንዞርባቸው ልጆችማ ኧረ ፈጣሪ ወይን ተብቻ ትግስቱ ሰጠኝ። የሚገርም ጉር ነው እኮ በቃ ስንሄድ አንዱ ቤት 5-6 ቤት ነው የሚገኙት። እኔ ሰውን ለመታዘቢያ የሚገርም አንድ ስልክ ከፍቻለሁ ማለት ነው። መከታተልበት ነገር ግን ብዙ ልጆች